ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ መዲና ዩሱፍ እባላለሁ። ያደግኩት በዛው በደሴ ክፍለ ሀገር ነው። ትምህርቴን እስከ 8ኛ ክፍል የተማርኩትም በዛው ከተማ ነው። 2014 መጨረሻ ላይ ባልታሰበ ድንገተኛ ህመም ምክንያት አይነ ስውር ሆኛለሁ ማለት ነው። አይነ ስውር የሆንኩበት ምክንያት ምንም አልታወቀም። ያው ሰው ሁሉም እንደሚያደርገው እኔም ኑሮን ለማሸነፍ ትምህርቴን አቋርጬ ቤተሰቦችን ለማገዝ ስል ወደ አረብ ሀገር ለመሄድ አሰብኩኝ። ሐሳቡም ልክ እንደመጣልኝ በደሴ ከተማ ላይ አወጣሁ ማለት ነው ፓስፖርቱም እንደወጣልኝ ወደ አዲስ አበባ ላኩት። አዲስ አበባም ለሜዲካል ተጠራው። ለሜዲካል ከተጠራው በኋላ ሜዲካልን እንደማንኛውም ሰው ወሰድኩኝ። ቪዛው መጥቷል አሉ። ቪዛውም ከመጣ በኋላ ለቤተሰቦቼ ነገርኳቸው። ቤተሰቦችም ብር ምናምን እንዳዘጋጁ ነገርኳቸው ማለት ነው። ቤተሰቦችም እሺ በቃ ብለው ብር አዘጋጁልኝ። ከተዘጋጀ በኋላ ቀጥታ ብሩ በኦንላይን ነው የሚቆረጠው ተብሎ ተላከ ማለት ነው ለደላላ። ከዛ ተተላከ በኋላ እኔም ያው ለመሄድ የሚያስፈልጉኝ ነገሮች ሻንጣ፣ ቢጃማዎች፣ አንዳንድ ነገር ገዛዛሁና እንትን አልኩኝ በሸክፌ አስቀመጥኩ ማለት ነው። ቤተሰቦችን ጓደኞችን በመሰናበት ሳስብ ቤተሰቦችም ደግሞ ቤተሰቦቻቸውን ጓደኞቻቸውን ሰብሰብ አድርገው ዱአ እያደረጉልኝ ዋሉ። ጉዞ ወደ አዲስ አበባ ልመጣ ብዬ አዳሬን ተኝቼ ነው ያደርኩትኝ። ያው ጧት ስነሳ አባቴም ሁሉም ቤተሰብ ባለበት አይኔ የለም ማለት ነው። የምር በጣም ይከብዳል በጣም ማለት ነው። ከምንም በላይ እንደዚህ አይነት ክስተት ማንም ሰው የሚችለው አይነት አይመስለኝም። አልহামዱሊላህ እኔን ያው ትግስቱንም ሰጥቶኛል ብዬ አስባለሁ። ቤተሰቦቼም ጓደኞቼም ከጎኔ ነበሩ በለቱ እና አባቴም ወደውኑ ነው የደነገጠው። እኔ ማብራት ጠፍቶ ነው ምናምን ነው የመሰለኝ ማለት ነው። ወይም ደግሞ አልነጋም ነው የመሰለኝ። እንዴት ሰው በዚህ ልክ ያስባል? አላህ እንግዲህ ለራሱ ህክማ ሊሆን ይችላል። ራሱ የሚፈልገውን ነገር ማድረግ የሚችል ጌታ ስለሆነ ከሰስ ሊወቀስ የማይችል ስለሆነ እንጂ በጣም ከባድ ነበር። አሁን ስንት ሰዓት ነው ስላቸው 2 ሰዓት ከምናምን ተባለ። ስለዚህ አይኔ ጠፍቷል ማለት ነው ያልኩት። አይኔ ጠፍቷል ማለት ነው አልኩኝና በጣም ደነገጥኩ። ራሴን ሳትኩኝ። ከዛ በቃ እግሬም እጄም ፓራላይዝ ሆነ። ራሴን ሳትኩ። ያው ወደ ጥቁር አንበሳ ሆስፒታል ነው ያስገቡኝ። 2 ቀን ራሴን ስቼ በ3ኛው ቀን ነቃሁኝ ማለት ነው። ስነቃ ልክ በረራ ያመለጠኝ አይደል ነው ያልኳቸው። ማለት እንዴት ንሻው ምናምን ሲሉ በቃ አይኔ ጠፍቷል እኮ አልኳቸው ማለት ነው። አይኔ ጠፍቷል ስላቸው ቤተሰቦቼ አላወቁም ማለት ለህይወት የመትረፍ ነው እንጂ በቃ አይኔ እንደጠፋ ምንም ነገር አላስተዋልም ይመስለኝ። አይኔ ጠፍቷል ብላቸውም በቃ ህይወት ይተርፋል ስላላሉ አልነገሯቸውም ለዶክተሮቹ ማለት ነው። ወደ አይን ክፍል አስገቡኝ። ያስገቡት ነርፍ ነው ምንም ማየት አይችልም። ወዲያውኑ ነግራቸውን እንኳን ችግር የለውም ግን አሁን ነርቡ ተቃጥሏል አሉ። እኔ ምንድነው ቀጣይ መሆነው? ምን ልምሆን አለብኝ? በቃ ከዚህ በኋላስ እንዴት ነው የምኖረው የሚለው ማሳሰበኝ። ቀጥታ ወደ አገሬ ነው የመለሰኝ ማለት ነው። አባቴ ደግሞ በተወሰነ 1 አመት ከቆየ በኋላ ህመሙ እየበረታበት ሄደ። የጉበት በሽታ ነው አሉት። እሱም ህመሙ ሲጣናበት ለ3 ወራት ያህል ታመመና እሱም በድንገት ሞተብኝ ማለት ነው። ከዛ በኋላ ነገሮችን በሙሉ አላህ ማሳጣት እንደሚችል ማስገኘት እንደሚችልም ተረዳው ማለት ነው። አባቴ ከሞተ በኋላ ትንሽ ሰበር በጣም በሳጨው ሰው በጣም የማለቅስ የነበርኩት አባቴ ከሞተ በኋላ ግን በቃ ሁሉንም ማንሳት የሚችል ጌታ ነው። አይኔን ከወሰደ በኋላ እጄንስ ቢወስደው መልሶስ እግሬን ቢወስደው መልሶስ አንደበቴን ቢዘጋው ብዬ ማሰብኩ ማለት ነው። እና ተረጋጋሁ። ከዛም በኋላ ምንም ማድረግ ስለማይቻል የሆነች ሴት ጓደኛ አለችኝ አይነ ስውር የኛው ሀገር ልጅ ናት ግን እዚሁ የኖረች ናት። የሷንም ስልክ ቁጥር ሰጠኝ። አንድ ቀን እሷ ቤት አንድ ቀን ደግሞ አልጋ እየከፈልኩ ምናምን አደር ነበር። ማህበሩ መታወቂያ ካወጣው በኋላ በቃ አብደላ ጋር ትመዘገቢያለሽ ምናምን ሲሉ እኔ ምንድነው ደግሞ እዛ ምን አለ ምናምን ስል አይ ሊያግዝሽ ይችላል እንደውም እንዳንቺ አይነቱን ያበረታታል አይዞሽ ሊልሽ ይችላል የስለን ቦና ምክር ሊሰጥሽ ይችላልና እዛ ላስመዝግብሽ አለኝ ወንድሜ ማለት ነው። እሱ ይዞኝ ወደዚህ ሲመጣ ያው አልহামዱሊላህ ጥሩ አቀባበል አደረጉልኝ። ፈገግታ ነበራቸው፣ ደስ ይሉ ነበር። አንዳንድ ነገር መሆን ያግዝሽ ይችላል አብደላ አስገቢ ደብዳቤ ሲለኝ ወንድሜ ሌሎችም ሰዎች ጠይቅ ሳማክር እንደዛ ሲሉኝ ወደዚህ መጥቼ ደብዳቤ አስገባሁኝ። ደብዳቤው አስገባ ማለት ይሄን ያክል ድጋፍ ያደርግልኛል አልመሰለኝም። ለቤት ኪራይ ለራሱ የሚሆን ገንዘብ ምንም ነገር ትራንስፖርትም ስለሌለኝ ትንሽ የተወሰነ ገንዘብ ቢያግዘኝ ወይም ለትምህርት የሚሆን ብዬ ነበር ያሰብኩት። አልহামዱሊላህ ጥሩ ገንዘብ አገኘሁና የ100 ሺህ ብር ድጋፍ አደረገልኝ። ገንዘቡን ቀጥታ
ስራ ላይ ነው ያዋልኩትኝ። ወንድሜ ያለ ደሴ እሱ እንዲሰራልኝ ለሱ ሰጣው ተከለናው። አልহামዱሊላህ አሁን ትንሽ የጫማ ቤት ከፍቼ እየሰራሁ ነው። አልহামዱሊላህ ደሴ አካባቢ ነው የምሰራውና አልহামዱሊላህ ይሄን ያክል ድጋፍ ያደረጉልኝ ለተባበሩኝ በሐሳብም ላገዙኝ ወንድሞች እህቶች አብደላ ኢብኑ መክቱም አባላት በሙሉ በጣም አመሰግናለሁ። ስለተደረገልኝ ነገር ሁሉ አብደላ ኢብኑ መክቱምን በጣም አመሰግናለሁ። ለኔ በጣም መሰላል ሆኖኛል። ህይወቴን እንደገና ሀብዬ እንዲጀምር አዲስ ህይወት ሆኖኛልና አመሰግናለሁ።